ዳር ዳር ባትል ምን ነው ፍቅርህ ሲረታኝ አንተ ሰው ክንፍ አደረገኝ ክንፍ ሰብሰብ በፍቅርህ እንዲሁነን ወዴት ነው የምንሄድ የሚለውን ነገር ማየት እንደ አማራ ክልል ህዝብ እንዳይወጣበት ምሁር እንዳይበቅልበት እየተደረገ 4.1 ሚሊዮን ህዝብ ማለት የጎንደሩን ቀጠና ሙሉውን ህዝብ ማለት ይቻላል። እንደ ሰሜን ጎንደር 1.2 ሚሊዮን ያለን ከነማይ ጸብሪ የማንነት ጉዳይ ያለባቸውን ጨምሮ ማለት ነው። 4.1 ሚሊዮን ተማሪዎች ግን ከትምህርት ገበታቸው ቆሙ ማለት ይሄ ክልል ከየትኛው ክልል ጋር ነው እየተወዳደረ በኢኮኖሚ በልማቱ በፖለቲካው አቺቭ ሊያደርግ የሚችለው? ስለዚህ ትውልድ ላይ ትውልድን መግደል ስራ እየሰራን ከሆነ ይሄ መቆም መቻል አለበት። የሚወድመውን ሀብት ንብረት እሰቡት፣ የሚጠፋውን የሰው ህይወት እሰቡት። ከሰውነት ባህሪ የወጣን አፈንግጠን ሰው ከእንስሳቶች ለኛ መስዋዕትነት ከተፈጠሩት ህይወታቸው አንሶ በትንሽ ጥቅማ ጥቅሞች የሰውን ህይወት አሳልፈን እየሰጠን ትንሽ የዶላር እንትን በደም ተለውሶ ህብረተሰብን እየለወጥን እየሸጠን ያገትን ብር የምንቀበልበትና ህብረተሰባችን ወደ ስቃይ ጎዳና እያስገባን ችግሮች እየተፈጠሩ ያለበት ዘመን አሁን። ከዚህ ችግር እንድንወጣ ደግሞ ዋነኛውና አንዱ አሽከርካሪዎች ደግሞ ትልቅ ድርሻ ስላላችሁ ከተለያየ የህብረተሰብ ክፍል ጋር ስለምትገናኙ ምንም ይሁን ምን ሰላም የማይወድ ዜጋ አይኖርም ብዬ አስባለሁ። ሰላም የማይፈልግ ሰው ይኖራል ብዬ አስባለሁ። እንትን አለ ሰላም ወዳድ ነው ሁሉም ሰው። ያለ ሰላም ያቀረብናት እንጀራ መብላት አንችልም። አይታችኋል። ከመስከረም ጀምሮ ችግሮች ሲፈጠሩ በዚህ ከተማ ስንቶቹ እናቶቻችን፣ አባቶቻችን፣ አረጋውያን ህፃናቶች እየደነገጡ የሚታመሙት ምንድነው የተፈጠረው እያሉ በርካታ ችግሮች ያስተናገድ ነበር። ግን ደግሞ ዳባት እንድታድግ ዳባት እንድትመነደግ ደግሞ በርካታ እድሎች አሉ። እንደው እንድታውቁት ለማለት ያክል ከዚህ ከኤርትራውያን ተፈናቃይ የስደት ተጽዕኖ ላይ እንደማለት ፕሮጀክት